ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ከእናንተ ጋር አብሬ የምካፈለው የመጽሐፍ ቅዱስ ክፍል በሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 6 እስከ 9 እና የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 4 ያለውን በማንበብ የእግዚአብሔርን መልእክት አካፍላችኋለሁ። ሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 6 እስከ 9 እንዲህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። የሐዋርያት ሥራ መጽሐፍ ምዕራፍ 8 ከቁጥር 1 እስከ 4 ደግሞ በዚያን ቀን በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶም አለቀሱለት። ሳውል ግን ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበረ። የተበተኑትም ቃሉን እየሰበኩ ዞሩ ይለናል። የትምህርቴ ወይም የመልእክቴ ዋና ርዕስ ከምቾት ውስጥ መውጣት የሚል ነው። በመግቢያ ላይ የማነሳው ሐሳብ ጌታ ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት ደቀ መዛሙርቱን ሰብስቦ በመሰናበት ላይ ሳለ ጥያቄን አንስተው እንዲህ በማለት ጠይቀውታል። በእነዚህ ወራት ለእስራኤል መንግሥትን ትመልሳለህን? ኢየሱስም ሲመልስ እንዲህ አላቸው፣ አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ለማወቅ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። ደቀ መዛሙርቱ በዚህ ቃል መሠረት ተሰብስበው ጸለዩ። የመንፈስ ቅዱስንም ኃይል ተቀበሉ። የጸጋ ስጦታዎችን በአገልግሎታቸው መለማመድ ጀመሩ። ሁሉም ነገር በዚህ ሁኔታ ደስ የሚልና የሚመች ነበረ። ሆኖም ግን ከጌታ የተሰጣቸውን ሂዱ የሚለውን ተልእኮ ዘንግተው በኢየሩሳሌም ውስጥ ተወስነው ተቀምጠው ሳሉ ትልቅ ስደት ተነሳ። በምቾት ከሚኖሩበት ከተማ ውስጥ በመውጣት ተበታትነው ቃሉን እየሰበኩ ዞረዋል። አንዳንድ ጊዜ በሕይወታችን ውስጥ የሚመጡትን ፈተናዎችና ተግዳሮቶች ለምን እንደመጡና በዚያ ውስጥ እግዚአብሔር ምን እንድናደርግ እየተናገረን እንደሆነ ቆም ብለን ማሰብና እግዚአብሔርን ስለ ነገሩ መጠየቅ አለብን። እግዚአብሔር እያንዳንዳችን በምቾት ውስጥ መኖራችንን አይቃወመንም። ነገር ግን ደግሞ የምንኖርበት ምቾት ራእያችንን፣ የሕይወት እድገትና ውጤታማነታችንን፣ የተሰጠንን ተልእኮ እንዲያዘናጋን አይፈልግም። የሰው ልጅ በአካላዊ ጤንነቱ ከሚያጋጥሙት የተለያዩ ሕመሞች መካከል በጣም አደገኛ የሆኑ ድምፅ አልባ ገዳይ ሕመሞች ሳይለንት ኪለር ዲዚዝ የሚባሉ እንዳሉ ሁሉ የሰው ልጅ የሚኖርበትን አካባቢ ከመላመዱ የተነሳ በሕይወቱ አዲስና የተሻለ ነገር እንዳይፈልግ፣ ስለ ለውጥ አጥብቆ እንዳያስብና ከራሱ አልፎ ለሌሎች እንዳይኖር በውስጡ ያለውን ራዕይ የሚገድል፣ ለለውጥና ለእድገት ያለውን ተነሳሽነት የሚያጠፋ የመንፈሳዊ ሕይወት ጠላትና ድምፅ አልባ ገዳይ የሆነው ምቾት ነው። ከዚህ የመንፈሳዊ ሕይወታችን ጠላትና ድምፅ አልባ ገዳይ ከሆነው ምቾት ውስጥ ሳንወጣ በመንፈሳዊ ሕይወት ማደግ፣ መለወጥ እንዲሁም ለሌሎች የመዳንና የበረከት ምክንያት መሆን የሚታሰብ አይደለም።
እግዚአብሔር በሕይወታችን አዳዲስ ነገሮችን እንዲያደርግና በአገልግሎታችን እንዲጠቀምብን ብዙ ጊዜ አጥብቀን እንጸልያለን። ይሁን እንጂ የጸለይነውን ያህል በሕይወታችን ውስጥ መሆን የተገባው ነገር እንዳይሆን የከለከለውና ያዘገየው ነገር ቢኖር ሕይወታችን በምቾት ውስጥ የተያዘ በመሆኑ ነው። ከዚህም የተነሳ በሕይወታችን ምንም የጎደለብንና ያጣነው ነገር የለም። ነገር ግን በጉድለት ከሚኖሩ ሰዎች እኩል ሐዘንተኞችና በጭንቀት ውስጥ እየኖርን ነው። እግዚአብሔር ከፊታችን በመውጣት የተዘጉ ደጆችን ከፍቶ የተከፈተ በር ለእያንዳንዳችን ቢሰጠንም በዙሪያችን ካሉ ከተዘጋባቸው ሰዎች እኩል እናማርራለን። በብዙ አቅጣጫ ሕይወታችን በምቾት ውስጥ ቢሆንም ስንገባና ስንወጣ ሰላምና ደስታ የለንም። ይህ የሚያመለክተው ካለንበት ምቹ ሁኔታ ውስጥ መውጣት ያለብን መሆኑን ነው። ያለንበት ሁኔታ የቱንም ያህል ምቾት ያለው ቢሆንም ሕልማችንን እንዳንኖር ካደረገ፣ መንፈሳዊ ሕይወታችንን ካላሳደገ፣ ለሌሎች የመዳንና የበረከት ምክንያቶች እንዳንሆን ምቾት ያልነው ነገር ገዳያችን ስለሆነ ፈጥነን ከምቾት ውስጥ መውጣት አለብን። በዚህ ሰዓት ብዙዎቻችን አሁን ካለንበት ምቾት ውስጥ ብንወጣ ብዙ የምናጣው ነገር እንደሚገጥምን ስለምናስብ በምንኖርበት የምቾት ዓለም ውስጥ የፍርሃትና የስጋት እስረኞች ሆኖ መቀመጥን ምርጫችን አድርገናል። እግዚአብሔር በዛሬው መልእክት ድምፅ አልባ ገዳይ ከሆነው ምቾት ውስጥ በመውጣት ወደ አዳዲስ የበረከት ሕይወት እንዴት እንደምንገባ የእግዚአብሔርን ታምራት በሕይወት እንዴት እንደምንለማመድና እንዲሁም ለሌሎች የመዳንና የበረከት ምክንያት እንዴት መሆን እንደምንችል ያስተምረናል። ከዚህ በመነሳት በዛሬው ትምህርታችን የምናነሳቸው 3 መሠረታዊ ነጥቦች አሉ። አንደኛ፣ ከምቾት ውስጥ የመውጣት አስፈላጊነትን እናነሳለን። በሁለተኛ ደረጃ ምቾትን በመተው የሚገኙ ጥቅሞች ምን እንደሆኑ እንመለከታለን። በሦስተኛ ደረጃ የምናነሳው ከምቾት ውስጥ ለመውጣት ማድረግ ያለብን ተግባራዊ እርምጃዎችን በተመለከተ ዝርዝር ያሉ ሐሳቦችን አንስተን እንነጋገራለን። እግዚአብሔር የተመሰገነ ይሁን። በዛሬው ትምህርታችን ከማነሳቸው 3 ነጥቦች መካከል የመጀመሪያው ከምቾት ውስጥ የመውጣት አስፈላጊነት የሚለውን ነው። ከምቾት ውስጥ መውጣት አስፈላጊ የሆነው በመንፈሳዊ ሕይወትን ለማደግ፣ በሕይወትን ለመለወጥ፣ እግዚአብሔር በሕይወታችን እንዲጠቀምብንና ለሌሎች የመዳንና የበረከት ምክንያት መሆን እንድንችል ነው። ብዙዎቻችን አሁን ያለንበት ደረጃ በእግዚአብሔር መባረክ ወይም ባርከኝ በሚለው ጸሎት ላይ እንጂ ለሌሎች የበረከት ምክንያት ልሁን ወደሚለው የጸሎት ደረጃ ላይ ገና አልደረስንም። እያንዳንዳችን መባረካችን እግዚአብሔር ፈቃድ ነው። እግዚአብሔር እኛን የሚባርከን ለሌሎች የበረከት ምክንያት እንድንሆን ስለሚፈልግ ነው። እግዚአብሔር የተመሰገነ ይሁን። እያንዳንዳችንን በእግዚአብሔር መባረካችንን የምናሳይባቸው በርካታ የሆኑ ዕድሎች በዙሪያችን አሉ። እግዚአብሔርን ፍቅርና በረከት እንድናሳያቸው የሚጠባበቁ ብዙዎች ናቸው። ከራሳችን በመውጣት ለሌሎች ፈጥነን እንድንደርስም እግዚአብሔር ይፈልጋል። በዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 15 እስከ 18 ላይ እንዲህ ይላል። የእግዚአብሔር መልአክም አብርሃምን ከሰማይ 2ኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና በእውነት በረከት እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባሕር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘርህ ይባረካሉ፣ ቃሌን ሰምተሃልና በማለት ይናገራል። ከምቾት ውስጥ በመውጣት ለሌሎች የመዳንና የበረከት ምክንያት በመሆን ምሳሌ የሆኑ ሰዎችን እንመልከት። ከምቾት ውስጥ በመውጣት ለሌሎች የመዳንና የበረከት ምክንያት ምሳሌ ከሆኑ
በርካታ ሰዎች መካከል የማነሳው የመጀመሪያው አብርሃምን ነው። አብርሃም በዘፍጥረት መጽሐፍ ምዕራፍ 12 ከቁጥር 1 እስከ 4 ባለው ቃል ላይ ስለ እርሱ የተነገረውን ቃል እንመልከት። እግዚአብሔር አብርሃምን አለው፣ ከአገርህ ከዘመዶችህ ከአባትህ ቤት ተለይተ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን። የሚባርክሁንም እባርካለሁ፣ የሚረግምሁን እረግማለሁ። የምድር ነገዶች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ ይለናል። የአብርሃም ምሳሌነት ለእኔና ለእናንተ ለሕይወታችን ምን ያስተምረናል? የአብርሃም ምሳሌነት ለሕይወታችን ከሚያስተምራቸው ነገሮች መካከል እግዚአብሔር አብርሃምን ለበረከት ሁን ብሎ ሲጠራው ዕድሜው የ75 ዓመት ሰው ነበረ። በሕይወቱ ሰምቶት የማያውቀውን የእግዚአብሔርን ዕቅድ በዚህ የዕድሜ ደረጃ ላይ ሆኖ መረዳት የቻለ ሰውም ነበረ። አብርሃም እግዚአብሔርን ለመከተል የእግዚአብሔር ቃል ድምፅ ወደ ሕይወቱ ከመጣበት ዕለት ጀምሮ የእምነትን ጉዞ በመታዘዝ ጀምሯል። አብርሃም እግዚአብሔርን በመታዘዙ ለትውልድ የበረከት ምክንያት ለመሆን በቅቷል። እግዚአብሔር ከምቾት ውስጥ እንድንወጣ እየተናገረን መውጣት ያልቻልንበት ምክንያት ምንድን ነው? ዕድሜያችን፣ የትምህርት ደረጃችን፣ የምንኖርበት ሀገር ሲስተም፣ ወይስ የለመድነው ቤተሰብ ባህልና የምንኖርበት አካባቢ? እግዚአብሔር እኛን ከጠራበት ጥሪ ጋር በምንም አይነት መንገድ ለንጽጽር የምናቀርበው ምክንያት በሕይወታችን ውስጥ መኖር የለበትም። ከምቾቱ ውስጥ በመውጣት የመዳንና የበረከት ምሳሌ ከሆኑ ሰዎች መካከል በሁለተኛ የምናነሳው ምሳሌያችን ሙሴ ነው። ሙሴ በዕብራውያን መጽሐፍ ምዕራፍ 11 ከቁጥር 24 እስከ 25 ላይ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። ሙሴ በፈርዖን ቤት ውስጥ በምቾት ያደገ ነበረ። የእስራኤልን ሕዝብ ከባርነት ለማውጣት ምቾት ያለበትን ቤተ መንግሥት ጥሎ መውጣት ነበረበት። ከምቾት ውስጥ መውጣት ብቻ ሳይሆን ሙሴ በችግር ውስጥ ከነበሩት እስራኤላውያን ጋር ለመቀላቀል ፈቃደኛ ሆኗል። የእያንዳንዱ ሰው የዚህ ዘመን ትልቁ ፈተና ለብዙ ጊዜ ከኖረበትና ካደገበት አስተሳሰብ ውስጥ መውጣት ነው። ውስጣችን ያሉ አመለካከቶችን እምቢ ብለን ካልለወጥን በስተቀር ያደግንበት ልማድ እንዲሁ በቀላሉ የሚለቀን አይደለም። ካደጉበት አሮጌ ልማድ ውስጥ መውጣትና አዳዲስ ነገሮችን መልመድ ሁለቱም ፈቃደኛ መሆን፣ ዋጋ መክፈልንና የዲስፕሊን ሕይወት መኖርን የሚጠይቁ ናቸው። ሙሴ ከምቾቱ ውስጥ ለመውጣት ፈቃደኛ መሆን በመቻሉ ለሚሊዮኖች ነፃ መውጣት ምክንያት አድርጎ እግዚአብሔር ተጠቅሞበታል። ከምቾቱ ውስጥ በመውጣት የመዳንና የበረከት ምሳሌ ከሆኑ ሰዎች መካከል የምናነሳው ምሳሌያችን በአዲስ ኪዳን ውስጥ የሚገኘውን ጴጥሮስን ነው። በማቴዎስ ወንጌል ምዕራፍ 14 ከቁጥር 23 እስከ 32 ያለውን ታሪክ ላንብበው። ሕዝቡን አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸ ጊዜ ብቻውን በዚያ ነበር። ታንኳይቱም አሁን በባሕር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበረ። ከሌሊቱም በአራተኛው ክፍል ኢየሱስ በባሕር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባሕር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያው ኢየሱስ ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ጴጥሮስ መልሶ
ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ ይለናል። ጴጥሮስ በዚህ ታሪክ ውስጥ በውሃ ላይ ለመራመድ ያደረገውን ነገር እንመልከት። ጴጥሮስ በውሃ ላይ ለመራመድ በእውቀት ማደግ፣ ያለ ታንኳ መሄድና መኖር እንደሚቻል ማወቅ ነበረበት። ጴጥሮስ በውሃው ላይ ለመራመድ በሰዎች ከተከበበበት የምቾት ታንኳ ውስጥ መውረድ እና በማይመች ማዕበል ወጀብ መካከል መገኘት ነበረበት። ጴጥሮስ በውሃው ላይ ለመራመድ ለብቻው ማሰብ፣ መወሰንና በግሉ ኃላፊነትን መውሰድ ነበረበት። ጴጥሮስ በውሃ ላይ ተራምዶ ለመሄድ እምነቱን በጌታ ላይ ማድረግ ነበረበት። የምቾት አካባቢዎች በሕይወት፣ በራእይ፣ በአገልግሎት፣ በምንሠራው ሥራ እድገትንና ለውጥን የምናይበት ስፍራ አይደለም። ይልቁንም ምቾት የራእይ የለውጥና የእድገት ጠላትና ድምፅ አልባ ገዳይ ነው። እግዚአብሔር እያንዳንዳችንን ከምቾት አካባቢ ወጥተን በማይመች ሁኔታ ውስጥ እንድናልፍ በመፍቀድ የማይመቹ ሁኔታዎችን እኛን ለመለወጥና ለማሳደግ ይጠቀምባቸዋል። ምቾትን መተውና በእምነት የእግዚአብሔርን ፈቃድና ሐሳብ መከተል እስኪገባን ድረስ በመጀመሪያ ቀላል አይሆንም። በጊዜ ሂደት ውስጥ እየተረዳነው ስንመጣ ደግሞ ውጤቱም ለሌሎች መዳንና የበረከት መሆኑን ስናውቅ ለቀነው የወጣነው የምቾት አካባቢ የምንጸጸትበት ሳይሆን እግዚአብሔርን የምናመሰግንበትና የምናከብርበት ይሆናል። ስለሆነም ምቾትን መተው እግዚአብሔርን በሕይወታችን ለመሥራት ላሰበው ነገር ፈቃደኛ መሆናችንን የምናሳይበት መንገድ ነው። የእግዚአብሔርን ትእዛዝ ለመከተል ያለንን ተነሳሽነት ያሳያል። ለታምራት ኑሮና አገልግሎት በዝግጅት ላይ ለመሆናችን ምልክት ነው። ለሌሎች መዳንና የበረከት ምክንያት ለመሆን ዝግጁ ነህን? ዝግጁ ነሽ? እግዚአብሔር ከየትኛው ምቾት ውስጥ እንድትወጣ እየተናገረህ ነው? እግዚአብሔር የሚሰጥህን ተልእኮ ለማሳካት የምቾትን ሕይወት ለመተው ፈቃደኛ ትሆናለህ? እግዚአብሔር ለለውጥና ለእድገት ወደሚወስድህ አቅጣጫ ነገ ሳይሆን አሁን ዛሬ በእምነት መራመድ ትጀምራለህ? ለሌሎች የመዳንና የበረከት ምክንያት ለመሆን መዘጋጀትና ዝግጁ አለመሆናችንን እነዚህ ጥያቄዎች በምንሰጠው ምላሽ መረዳት እንችላለን። የጌታ ስም የተባረከ ይሁን። ለዛሬ ትምህርት አነሳለሁ ብዬ ካልኩት 3 ነጥቦች መካከል በሁለተኛ ደረጃ የማነሳው ምቾትን በመተው የምናገኛቸውን ጥቅሞች ይሆናል። ምቾትን መተው ለመጀመሪያ ጊዜ ሲታሰብ ፍርሃት፣ ጭንቀትና አስቸጋሪ ሁኔታ ይገጥማል ተብሎ ቢታሰብም ከዚህ ባሻገር ምቾትን መተው በሕይወት ላይ የሚያመጣቸው በርካታ የሆኑ ጥቅሞች አሉ። ምቾትን በመተው በሕይወታችን የምናገኛቸውን 6 ጥቅሞችን እንመልከት። ምቾትን በመተው ከምናገኛቸው ጥቅሞች መካከል አንደኛው እድገትን በሕይወት ላይ ያመጣል። በምቾት ውስጥ የተቀመጠ ሰው በሕይወቱ አዲስ ነገር ማድረግና መለማመድ አይችልም። እንደገና መማር፣ የሕይወት ልምድ ማግኘትና በውስጣችን ያለውን አስገራሚ ጸጋና ጥበብ እንዲሁም ችሎታን ለሌሎች ጥቅም እንዲውል ማድረግ የምንችለው ምቾትን በመተውና ወደ አዲስ መንገድ በመውጣት ነው። በሕይወት፣ በራእይ፣ በምንሠራው ነገር ሁሉ መከናወን፣ እድገትና ለውጥ የሚመጣው ከምቾት ውስጥ በመውጣት ነው። ከምቾት ውስጥ በመውጣት የሚገኘው ሁለተኛው ጥቅም
አዳዲስ ዕድሎችንና በሮችን ይከፍታል። አንድ ሰው ምቾትን ሲተው ቀድሞ ያልታየውን ነገር የሚያይበትን ሰፊ ዕድል ያገኛል። ከምቾት ውስጥ ያለ ሰው የሩቁን ማየት የማይችል ዕውር ነው። አንድ ሰው ምቾቱን ሲተው ቀድሞ ያላየውን ነገር የሚያይበትን ዕድል እንደ ምሳሌ ስንመለከት አዲስ የሥራ በር መከፈት፣ አዳዲስ ጓደኞችን መተዋወቅ፣ አዳዲስ ነገሮችን መማርና ማወቅ የሚችልባቸው በሮች በፊት ለፊቱ ወለል ብለው ይከፈቱለታል። ከምቾት ውስጥ በመውጣት የምናገኘውን ጥቅም በሦስተኛ ደረጃ ስንመለከት ከምቾት መውጣት ጠንካራ እምነት እንዲኖረን ያደርጋል። ለክርስቲያን ምቾትን መተው በእግዚአብሔር ላይ ያለውን እምነት ለማጠንከር ይረዳል። እንደ አብርሃም ወይም እንደ ሙሴ ምቾትን የተዉ ከምቾት ውስጥ የወጡ ሰዎች ከእግዚአብሔር ትልቅ በረከትን ይቀበላሉ። በሰዎች ዘንድ ሞገስን ያገኛሉ። የእግዚአብሔርን ተአምራት፣ የእግዚአብሔርን ክብር በሕይወታቸው ይለማመዳሉ። ከምቾት ውስጥ በመውጣት የምናገኘው ጥቅም እጅግ በርካታ ነው። ከነዚህ ጥቅሞች መካከል በአራተኛ ደረጃ የማነሳው በሕይወታችን ጠንካራ ባሕሪ መገንባትን ያስችላል። ከምቾት ወጥተን በአስቸጋሪ ሁኔታ ውስጥ መቆማችን የትዕግሥት ነገሮችን የመቋቋም ኃይልና ውስጣዊ ጥንካሬን ይሰጣል። ጠንካራ ባሕሪ የሚገነባው ከምቾት ውስጥ ሳይሆን በአስቸጋሪ ሁኔታ ውስጥ በማለፍ ነው። ከምቾት ውስጥ በመውጣት የምናገኘው አምስተኛው ጥቅም ከምቾት መውጣት የኑሮ ሥርዓታችንን እንድንቀይር ያደርጋል። ምቾትን መተው የሕይወትንና የኑሮ ሥርዓትን ይቀይራል። ምቾት ለሕይወት የሚያቀርበው ደህንነት ወይም ሴኪውር መሆንን ሲሆን፣ ምቾትን መተው ደግሞ ሪስክ ወስዶ አዳዲስ መንገዶችን የመራመድ ሕግ የሚሰጠን የሚያመጣልን ነገር ደግሞ እውነተኛ የሕይወት ሙላትን ነው። በዚህ ምድር ላይ ትርጉም ያለው ሕይወትና ኑሮ መኖር ከፈለግን ምቾትን መተውና ሪስክ በመውሰድ አዳዲስ መንገዶችን በእምነት መራመድ አለብን። ከምቾት ውስጥ በመውጣት የምናገኘውን ጥቅም ስንመለከት ስድስተኛው ከምቾት ውስጥ መውጣት ሌሎችን ለማገልገል ዕድልን ይሰጣል። ብዙ ጊዜ ምቾትን መተው ሌሎችን ለመርዳትና ከብዙ ሰዎች ጋር እግዚአብሔር የሰጠንን የሕይወትን ጸጋ ለመከፋፈል ያስችለናል። እግዚአብሔር የተመሰገነ ይሁን። በዚህ ትምህርት ውስጥ ከምናነሳቸው ነጥቦች መካከል በሦስተኛ ደረጃ እናነሳዋለን ያለው ሐሳብ ከምቾት ውስጥ ለመውጣት ማድረግ ያለብን 6 የተግባር እርምጃዎችን ይሆናል። ከምቾት ለመውጣት እኔና እናንተ ልናደርጋቸው የሚገቡ ተግባራዊ እርምጃዎችን በተመለከተ የመጀመሪያው የተግባር እርምጃችን የእግዚአብሔርን ድምፅ መስማት ነው። ከምቾት ውስጥ ለመውጣት እንደ አብርሃም የእግዚአብሔርን ድምፅ እንስማ። የእግዚአብሔርን ድምፅ ስንሰማ ለመውጣት የሚያስችለን የእምነትን ኃይል በዛ ውስጥ እናገኛለን። ከምቾት ለመውጣት ሁለተኛው ተግባራዊ እርምጃችን የእምነት እርምጃን መራመድ ነው። ሙሴ እስራኤላውያንን ሲያወጣ ብዙ ዓይነት ችግር ውስጥ አልፏል። ከእነዚህ ችግሮች መካከል ሕዝብ አልተቀበለውም። ፈርዖን በእንቢተኝነት ጸንቶ ነበረ። የቀይ ባሕር ከፊቱ ነበር። በእነዚህ ችግሮች ውስጥ በእምነት ጸንቶ በመራመዱ ፈርዖን እስራኤልን በኃይል ተገዶ እንዲለቅ አድርጓል። በእስራኤል ዘንድ ቅቡልነትን አግኝቷል። የቀይ ባሕር ተከፍሎ እስራኤልን በተአምር ማሻገር ችሏል። ከምቾት ለመውጣት ማድረግ ያለብን ተግባራዊ እርምጃ ሦስተኛው የተለመዱ ልማዶችን መተው ነው። የምቾት አካባቢ በተለመዱ ልማዶች የተሞላ ነው። እንደ ጴጥሮስ አንዳንድ ልማዶችን በመተው ወደ አዲስ ልምምድ ውስጥ መግባት ያስፈልገናል።
ምቾትን ለመተው ማድረግ ያለብን ተግባራዊ እርምጃ አራተኛው በጸሎትና በእግዚአብሔር ቃል ጸንቶ መቆም ነው። ከምቾት ለመውጣት መንፈሳዊ ኃይልና ብርታት ያስፈልገናል። ይህም ዘወትር በጸሎት መትጋትና በእግዚአብሔር ቃል ላይ በእምነት መቆምን ይጠይቃል። ስለዚህ ዘወትር በጸሎት በመትጋት በእግዚአብሔር ቃል እውነት ላይ ጸንተን በመቆም ከምቾቶቻችን መውጣት እንችላለን። ከምቾታችን ለመውጣት ማድረግ ያለብን አምስተኛው ተግባራዊ እርምጃ ችግሮችን እንደ ዕድል ማየት ነው። ችግሮችን እንደ ማደጊያ መበልጸጊያ አድርጎ ማየት ስንጀምር በሕይወት የሚገጥሙን ማንኛውም ተግዳሮቶች አያደክሙንም። እንዲያውም ለማደግ ለመበልጸግ እንደ መልካም አጋጣሚ መጠቀም እንችላለን። የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን በማለት ይናገራል። ስለዚህ ወገኖቼ ሆይ እግዚአብሔር አምላክ ያንዳንዱን የምናልፍበትን ሁኔታ ለበጎ የሚለውጥ አምላክ ስለሆነ እያንዳንዳችን በምናልፍበት ነገር ሁሉ በእምነት እግዚአብሔርን ልንከተል ያንዳንዱን የገጠሙንን ሁኔታዎችን ለእድገት መጠቀም እንዳለብን ይህንን መረዳት ይኖርብናል። ስድስተኛውና የመጨረሻው ከምቾት ለመውጣት ማድረግ ያለብን ተግባራዊ እርምጃ በመንፈስ ቅዱስ መመራት ነው። በዘካርያስ መጽሐፍ ምዕራፍ 4 ከቁጥር 6 እስከ 7 ላይ እንዲህ ይላል፣ መልሶ ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድር ነህ? በዘሩባቤል ፊት ደልዳላማ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮኹ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ ይላል። ለዘሩባቤል የተባለውን የእግዚአብሔርን ቃል ልብ እንበል ወገኖቼ። በዘሩባቤል ፊት ለፊት የእግዚአብሔር መንፈስ ኃይል፣ የእግዚአብሔር ጸጋ የሚነቀንቀው፣ የሚያፈርሰው፣ የሚያስወግደው በተራራ የተገለጠ ስር የሰደደ መሠረት ያለው ችግር ከፊት ለፊቱ ነበረ። ዘሩባቤል ያንን ተራራ በራሱ ብርታት በራሱ ኃይል ማስወገድ መናድ አይቻለውም። እሱ በማይችለው ሁኔታ መካከል እግዚአብሔር አምላክ ይህንን ቃል ተናገረው፣ በመንፈሴ እንጂ በኃይልና በብርታት አይደለም አለ። ክብር ለኢየሱስ ይሁን። ታላቅ ተራራ ሆይ አንተ ምንድር ነህ? በዘሩባቤል ፊት ደልዳላማ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮኹ እርሱ መደምደሚያ ድንጋዩን ያወጣል ብሎ ተናገረኝ ይላል። ዛሬ እግዚአብሔር ለዘሩባቤል እንደ ተናገረ ሁሉ ለእኔና ለእናንተ የሚናገረን ይህንን ነው። ከፊት ለፊታችን ምን አይነት ተራራ ይሆን ቆሞ አላሳልፍ ያለን? ምን አይነት ችግር ይሆን እንደ ተራራ ገዝፎ ከፊት ለፊት ወገኖች ሆይ የምናልፍበት መንገዳችንን ይዞ አላሳልፍ ያለን ተራራ ምንድን ነው? በራሳችን ያልቻልነው፣ ልናልፈው ያልቻለን፣ ልናፈርሰው ያልቻለን፣ ልንሻገረው ያቃተን፣ ብዙ ጊዜ ሞክረን ወገኖች ሆይ ያደከመን ተራራ ምን ይሆን? እግዚአብሔር ለተራራዎቻችን እንዲህ ይላል፣ አንተ ተራራ ሆይ ምንድር ነህ? በዘሩባቤል ፊት ደልዳላማ ሜዳ ትሆናለህ በማለት እግዚአብሔር ይናገራል። ዛሬም ወገኖቼ ሆይ በእግዚአብሔር መንፈስና ኃይል እንጂ በእኛ ብርታት የማይቻሉ በተራራ የተገለጡ ብዙ ተግዳሮቶች ከፊት ለፊታችን ሊኖሩ ይችላሉ። ያኔ እግዚአብሔር በመንፈሱ ዘሩባቤልን እንዳበረታ ዛሬም እኔና እናንተን ያበረታናል። በዘሩባቤል ፊት የነበረውን ተራራ አንተ ምንድነህ? ደልዳላማ ሜዳ ትሆናለህ ያለ እግዚአብሔር ዛሬም ከፊት ለፊታችን አላሳልፍ ያለ ያደከመን መንገዳችንን ዘግቶ የቆመውን ተራራ እግዚአብሔር በመንፈሱ ኃይል ገፍትሮ ከመንገዳችን ላይ ያስወግደዋል። እኛም ወደፊት አልፈን እንሄዳለን።
እግዚአብሔር አምላክ የተመሰገነ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር በልቤ ያስቀመጠው መልእክት ይሄ ነው። እግዚአብሔር አብስቶ ይባርካችሁ።